ሰላሜን ሰጥታዬ ወደቤነ ከጋብቻ በፊት የሚደረገው ማንኛውም ወሲብ ዝሙት ነው። እጩኛሽ ሊሆን ይችላል፣ ማንም ሊሆን ይችላል። ያላገባ እንደሆነ ዝሙት እያደረጋችሁ ነው። መጽሐፍ ሲናገር ከዝሙት ሽሹ ነው ብሎ ዮሴፍን የፍጥባራ ሚስትና ከኔ ጋር ተኛ ብላ እንዲህ ስትይዘው የራሱን ንብረት የሆነውን ጃኬት ጥሎ ሸሸ። ማንኛውም በጥቅማችሁ እንኳን ሰው ቢመጣ ለዝሙት ከኔ ጋር ካልተኘሽ ወይም ከኔ ጋር ካልተኘ ብሎ የሚይዘው ንብረት ብሎ ለቃችሁ ለእግዚአብሔር ክብር ብላችሁ ሽሹ። እግዚአብሔር ያከብራችኋል። መጽሐፍ ቅዱስ ሲናገር ምንድነው የሚለው? በአንደኛ ቆሮንቶስ ምዕራፍ 6:18 ላይ እንዲህ የሚለውን ቃል እናነባለን። እንዲህ ይላል ከጌታ ጋር 18 ላይ ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአቱን ይሰራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ስለዚህ ወገኖቼ ማንም ይሁን ማንም ከጋብቻ በፊት ከእናንተ ጋር ወሲብ ሊፈጽም ቢፈልግ በፍጹም እሺ አትበሉ። ምክንያቱም የእናንተ ሥጋ የእግዚአብሔር መንፈስ ቤተ መቅደስ ነው። መንፈስ ቅዱስ በልባችሁ ውስጥ ይኖራል። እናንተ ስትጨማለቁ ከጋብቻ በፊት ያልተፈቀደውን ወሲብ ስትፈጽሙ በእናንተ ውስጥ ያለው መንፈስ ቅዱስ እየታዘበ ነው፣ እየተሸማቀቀ ነው፣ ደስ አይለውም። እናንተ የእግዚአብሔር መንፈስ ቤተ መቅደስ ናችሁ። መጽሐፍ ሲናገር ምንድነው? ከዝሙት ሽሹ ይላል። ስለዚህ ወጣቶች ያገባችሁ ያላገባችሁ እባካችሁ የእግዚአብሔር መንፈስ በእናንተ ውስጥ ቁጭ ብሎ ምንም አታመጣም ብላችሁ ወሲብ መፈጸም ወይም ዝሙት መስራት የለባችሁም። ስለዚህ ከዝሙት ለመሸሽ ምን ማድረግ አለብን ካላችሁ፣ አንደኛ ከተቃራኒ ጾታ ጋር ያለውን ግንኙነት ትንሽ ራቅ ማድረግ፣ ሁለተኛ ሰውነትን ከተቃራኒ ጾታ ጋር ምንም አይነት የሰውነት ንክኪ እንዳይኖር ማድረግ፣ የማይገባ ቅርርቦሽና ግንኙነትን መቀነስ። ስለዚህ ይሄ እንደዚህ አይነት ጨዋታዎችን ወደ ወሲብ ሊያገፋፉ የሚችሉ ጨዋታዎችን አለመጫወት፣ እንዲሁም ደግሞ እንዲህ የመሳሰሉ ለወሲብ የሚገፋፉ ፊልሞችን፣ ፎቶዎችን፣ የተለያዩ ንግግሮችን፣ ጨዋታዎችን፣ ማንኛውን ነገር አለማየት። ስለዚህ ወስኑ ወጣቶች። ዝሙት ገዳይ ነው። ዝሙት ራቁቱን ያስቀራል። በዝሙት ከወደቃችሁ፣ በዛ ሱስ ከተያዛችሁ ከዛ ለመውጣት አስቸጋሪ ነው። ስለዚህ በዚህ አይነት ኃጢአት ውስጥ እያለፋችሁ ያላችሁ ወይ ቀጠሮ ይዛችሁ ያላችሁ ወይም እያሰባችሁ ያላችሁ ሰዎች መጽሐፍ ቅዱስ ሲናገር ከዝሙት ሽሽ ይላል። ሽሽ፣ አምልጡ። ሴቶች አምልጡ፣ ወጣቶች አምልጡ። ዝሙት ያዋርዳል። ዝሙት ቀና አያደርጋችሁ፣ አንገታችሁን ዝቅ ታደርጋላችሁ፣ መቼም ትሸማቀቃላችሁ። የእናንተን ገላ ገልጣችሁ ያሳያችሁ ያ ሰው ባላችሁ ወይም ምስት አይደለችም። ስለዚህ ወደፊት ኮንፊደንስ አይኖርም። በአገልግሎት በጸሎት ምንም አይነት ኮንፊደንስ ስለማይኖር ለእግዚአብሔርም ክብር ስትሉ ከዝሙት እንድትሸሹ በጌታ በኢየሱስ ክርስቶስ ስም እለምናለሁ። ዝሙት መልካም አይደለም። ከዝሙት ሽሹ። ዝሙት ገዳይ ነው። ራቁትን ያስቀራል። አስባላችሁ ዳዊት ራሱ በዝሙት ወድቆ ነበር። ዳዊት ራሱ የኦሪዮን ምስት ጋር ተኝቶ ነበር። እንዲሁም ደግሞ የዳዊት ልጅ አምኖን እንዲሁ ወድቆ ነበር። ሰለሞን ወድቆ ነበረ። ስለዚህ በእናንተ ዘር እናንተ ዝሙትን በስጋችሁ የምትለማመዱ ከሆነ ልጃችሁ በሙሉ የምትወልዱ ልጆች ዝሙተኛ ነው የምትሆኑ። ስለዚህ ተጠንቀቁ። ለልጆች ስትሉ አስቡ። ለነገ ዘራችሁ ስትሉ አስቡ። ስለዚህ ዝሙት አታድርጉ። ከዝሙት እንሸሽ። ወጣቶች ራሳችንን እናስከብር። ምንም አይነት ስሜት እንዳለ እናውቃለን። እንደሚያገፋፋ አውቃለሁ። በዛ አልፌያለሁ። ነገር ግን ጨክኑ። ለእግዚአብሔር ስትሉ ጨክኑ። ለጽድቅ ስትሉ ጨክኑ። እግዚአብሔር ከእናንተ ጋር ይሁን። ከዝሙት እንሸሽ።